ሀገር የምታበለጽገው ለማን ነው? ህዝብን እያሰቃየህ ህዝብን እየገደልክ። በእርግጥ አዎ ህገወጥ መግዛታችን ትክክል ላይሆን ይችላል፣ ተገቢ ላይሆን ይችላል። ግን ይሄን ያህል አንድ ሰው ህገወጥ ገዝቶ ይሄን ያህል አመት ተጠብቆ እየተሰራ እየታየ ያ ለምን በሰዓቱ ለምን ግን የማይነገረው ጥያቄ የሆነብኝ ነገር ይሄ ነው። በቃ በሰዓቱ ማስቆም ካለበት ማስቆም፣ አይሰራም ከተባለ አይሰራም፣ በሰዓቱ መከልከል። እርግጠኛ ነኝ አረብ ሀገር የምንንከራተት እህቶች ነን አብዛኛዎቻችን የሚፈርስብን። ይሄንንም ጠንቅቆ መቼም ባሁን ባለችበት ሀገራችን ላይ እኔ እንጃ ከአስር አንድ ምናልባት እዛ ያለ ሰው ሊሰራ ይችላል እንጂ አብዛኛው ግን እኛ ምስኪኖች በአረብ ሀገር በሰው ቤት የምንንከራተት እህቶች ነው እየፈረሰብን የሚገኘው። በቃ ሁሉም ነገር ምክንያቱም ከአፋችን በላይ ነው። ሁሉም ነገር ከአማችን በላይ ነው። ህጋዊ ገዝተን በቃ መኖር አልቻልንም። እንደ አማችን ብታረግልን እኛ ህገ ወጥ ምን አለ? ሀገራችን እንዲበለጽግ እኮ እኛ ምን ፈልጋለን? በቃ ትክክለኛውን ነገር ተከትለን ህጉን አክብረን በህጉ መሰረት ህጋዊ ቤት ገዝተን በአማችን መኖር ነው የምንፈልገው። ያንን ደግሞ ማድረግ የምንችለው በአማችን ሲሆን ነው። ሁሉም ነገር ግን ከአማችን በላይ ነው። የሰው ልጅ እንደ አሙ እንጂ የሚኖረው ከአሙ በላይ አይኖርም። እቺ እህታችን እንግዲህ 11 አመት ለፍታ ደክማ ታክታ ነገ ጧት አገር ገብታለች። አገር ከገባች 9 ወሯ አሟት ነው የገባችው። ምንም ነገር የላት አሁን ላይ ምንም ነገር የላት እጇ። በጣም የሚያሳዝን አጥር ቤቱ አሁን እንጨትና ቆርቆሮን ምናምን አንሱ ተብሏል። ያንን ነገር የምታነሳበት የሌላት ናት እህታችን ማለት ነው። በዛ አጋጣሚ ዩቲዩብ ከፍታለች፣ መዲ ዩቲዩብ ጀዛከላ ኸይር። በጣም መልካም እህታችን ናት፣ ሀቀኛ እህታችን ናት። መዲ ሸር አድርገዋለች፣ እኔም ሸር አድርግላችኋለሁ። እየገባችሁ አበረታቷት። ሁለተኛ ስደት ለማንም አይጠቅምም ማለት እኔ እንጃ፣ በጣም ከባድ ነው። ከሀገራችን ይልቅ ሰው ሀገር ላይ ተከብረን እንኖራለን ነው ያለችው። ወላሂ እውነቷን ነው፣ ትክክል ነው። ሀገራችን እኮ ሚስኪን የሚኖርበት እኮ ሀገር እየሆነች አይደለችም እንዴ? ቆይ ማን ይኖርበት? በጣም የሚያሳዝን ነው። ሀገራችን ወዴት እየሄደ ነው ግን? ወዴት እየሄድን ነው? መሰራት ከሌለበት ህገወጥ ነው ከተባለ መጀመሪያውኑ በቃ ከልለህ ማስቀመጥ ወይም ደግሞ መሰራት ሲጀመር አላስ እንዳትሰሩ ብሎ ማስጠንቀቂያ መስጠት ነው። ይሄን ያህል ደረጃ እስከምንሰራ ድረስ ዝምታህን መርጠህ በኋላ እንደገና ህዝብ ማስለቀስ ትንሽ አይሰማም? በጣም ነው የሚያሳዝነው። እስኪ ዱአ አድርጉልን፣ ለማንኛውም ዱአ አድርጉልን። ከባድ ነው። ህገወጥ የገዛችሁ እህቶቼ አላህ ይድረስልን፣ አላህ ያትረፍልን። ዱአ አድርጉ ሁላችሁም። በቃ እኔ እንጃ ምን እንደምል ብቻ በጣም ከባድ ነው። የሰው ልጅ በማረፊያው እንደገና ሁለተኛ ሰው ሀገር በሰው ፊት ስንገረፍ እየደከመን እየታከተን ሳናርፍ እየዋልን እያደርን እንደገና አገር ገብቶ ሰው ያልፍልኛል ብሎ ሀገራችን ገብተን በማረፊያችን እንደገና ደግሞ እንደዚህ አይነት ነገር ሲከሰት እስኪ እናንተ እኔ እንጃ እንዴት ነው? በጣም ከባድ ነው ስሜቱ። ሀቂቃ በጣም ነው እኔ ያሳዘነችኝ። እኔ እንጃ ከማዘንም ውጭ እኔ ለራሴ በቃ እኔስ ብሆን ብዬ ነው ያሰብኩት። ምክንያቱም እኔም ዋስትና የለኝም። አላህ ብቻ ኸይር ያምጣልን። አላህ ሀገራችንን ሰላም አድርጎ ምስኪኑም ሀብታሙም ድሃውም የሚኖርበት ሁሉም በየአሙ የሚኖርበት አላህ ያድርግልንና በጣም ነው የሚያሳዝነው። እየገባችሁ እህታችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ዩቲዩበር የሆናችሁ አበረታቷት። እኔም ሼር አድርጌዋለሁኝ። ኮሚኒቲ ላይ ያለላችሁ እየገባችሁ አበረታቷት፣ አይዞሽ በሏት። ምክንያቱም የሰው ልጅ ማድረጉ ብቻ አይደለም፣ አይዞሽ ከጎንሽ ነን፣ አብሽሪ። ስንቱን አጤቁጤ ሲሰሩ ፕራንክ ሲሰሩ
የሚውሉ የሚያድሩት እያበረታታችሁ አይደል? እንኳን አይደለም እንደኛ ያለው ሚስኪን ነፈር አበረታቱን፣ ሸር አድርጉ፣ ላይክ አድርጉ እና እህታችሁን እየገባችሁ ሸር አድርጉላት፣ ላይክ አድርጉላት፣ አበረታቷት። እኔ ቃል የለኝም። ብቻ አላህ ያጽናሽ፣ አላህ ያበርታሽ፣ በርቺ፣ አብሽሪ። ሁሌም የሰው ሀገር ብቻ አይደለም ሀገራችንም ላይ ደግሞ አላህ ሀገራችንን ሰላም ካደረገልን ምናልባት ለኸይር ነው። መሞትም አለ ሞትም አለ። አብሽሪ፣ ለኸይር ነው ኢንሻአላህ። አላህ ደግሞ ኸይር ነገር ያምጣልን እላለሁ። እና ውድ ቤተሰቦቼ በጣም ስሜታዊ ነው የሆንኩት። እስኪ ለኛም ዱአ አድርጉልን። ሁላችንም እንደዚህ አይነት ቦታ ነው የገዛ ነው። ዱአ አድርጉልን ማለት ነው። አበረታቱን፣ ሼር ላይክ እያደረጋችሁ አበረታቱን እህቶች ይላለሁኝ። እህታችንም እየገባችሁ አይዞሽ፣ በርቺ፣ ጠንክሪ፣ ሁለተኛ ወደ ሰው ሀገር አትመኝ፣ ሀገርሽ ላይ ኢንሻአላህ ጠንክረሽ ስሪ፣ እናበረታታሻለን፣ አብሽሪ በሏት፣ አበረታቷት። እየገባችሁ ላይክ ሼር አድርጉላት። አይከፈልበትም፣ ምንም አይከፈልበትም። መልካምነት ለራስ ነው። እኔንም አበረታቱኝ፣ ሼር አድርጉን እና ብቻ በጣም ይከብዳል። አላህ ሀገራችንን ሰላም ያድርግልን። በያላችሁበት አላህ ይጠብቃችሁ። አላህ ብርታቱን ይስጣችሁ። ህገወጥ የሰራነውም ደግሞ አላህ ይድረስልን፣ አላህ ያስደስተን። ብቻ ከባድ ነው። በማረፊያው የሰው ልጅ ደግሞ እንደዚህ አይነት ነገር ሲከሰት በጣም ይከብዳል። አላህ ኸይር ያምጣልን። ብቻ አልሐምዱሊላህ ለኩልሃል ብሎ መቀበል ነው። ለሁሉም ነገር አልሐምዱሊላህ ነው። በቃ ሞትም አለ እያላችሁ እያስታወሳችሁ አልሐምዱሊላህ በሉ እህቶቼ። አይዟችሁ፣ አብሽሩ። ብዙ ልጆች ያላችሁ ኮሜንት ራሱ አንብቤያለሁ። በቃ ወላሂ በጣም ብዙ ነው። አብዛኛው የአረብ ሀገር ሴት ህገ ወጥ ነው። ምክንያቱም አቅማችን አይፈቅድማ እና አላህ ይድረስልን፣ አላህ ኸይር ያምጣልን። ውዶችዬ ወዳችኋለሁ። ያላችሁበት ሰላማችሁ ብዝት ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።